በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማይ ስር ካበሩ ታላላቅ የብርሃን መብራቶች መካከል አንዱ የኔታ ገብረ እግዚአብሔር ናቸው። ጥቅምት 1934 ዓ.ም በሸዋ ክፍለ ሀገር በግሼ ወረዳ በቅዱስ ጊዮርጊስ አካባቢ ከክቡር አባታቸው ከመምህር ስሩ አያል ደስታና ከክብርት እናታቸው ከወይዘሮ ፋንታይ ልውጤ ተወለዱ። የኔታ መምህር ገብረ እግዚአብሔር የትምህርት መጀመሪያቸውን ያደረጉት በወጂዝ ቅዱስ ጊዮርጊስ ቤተክርስቲያን ሲሆን በዚያም ንባብና ዳዊትን በሚገባ አጠናቀቁ። ከዚያም ዕውቀትን ፍለጋ ወደ ዘብር ገብርኤል በመጓዝ ከታዋቂው መምህር ከየኔታ አባ አክሊሉ ዘንድ ምዕራፍ ጾመ ድጓን በመጻፍ እንዲሁም አቋቋምን ተማሩ። የኔታ የቅኔን ጥልቀት አነባበብና ምስጢር ለመቅሰም ወደ ሰሜን ሸዋ ሰላሌ አውራጃ ተጓዙ። አብሎን ቀሊል ታበቁል ምድር ኢትዮጵያ ኮልሃይ ቀባር በጎሃ ጽዮን ስሬ መድኃኔዓለም ከታዋቂው የኔታ ጥበቡ ገሚ ዘንድ የቅኔን ጥበብ ተምረው ተመርቀዋል። መጨረሻው የትምህርት ጉዟቸው በደብረ ሊባኖስ ገዳም ነበር። በዚያም ዝማሬ መዋሥዕት ተምረዋል። ከመምህር በትረ ማርያም ዘንድ በአቋቋም መምህርነት እንዲሁም ከመምህር ብርሃኑ ወልደ አርአያ በመዝገበ ቅዳሴ ተምረው በ1975 ዓመተ ምህረት በመምህርነት ተመረቁ። የኔታ መምህር ገብረ እግዚአብሔር በትምህርት ያገኙትን ዕውቀት ለትውልድ ለማጋራት በአርሲ ክፍለ ሀገር ጉዟቸውን ጀመሩ። በአሰላ ቅዱስ ጊዮርጊስና ቅዱስ ሚካኤል ቤተክርስቲያን በመምህርነትና በመሪጌትነት ለ6 ዓመታት በትጋት አገለገሉ። ከአሰላ በኋላም ወደ ሰበታ ቤተ ደናግል ጠባባት የእናቶች ገዳም በማምራት ለ5 ዓመታት ያህል ወንበር ዘርግተው ቅዳሴን አስተማሩ። አገልግሎታቸው በእውቀት ብቻ ሳይሆን በትህትናም የተሞላ ነበር። በ1980 ዓመተ ምህረት በጠቅላይ ቤተ ክህነት በወጣው የመምህርነት ማስታወቂያ ተወዳድረው ታላቅ ውጤት በማምጣት ተመረጡ። በዚያም በሚያዝያ ወር በታላቁ ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የአቋቋምና የቅዳሴ መምህር ሆነው ተሾሙ። ፍጻሜ ድረስ ይህንን መንፈሳዊ ማዕድ ሳይለዩ ዘመናቸውን ሙሉ በትሩፋት አስተምረዋል። ዛሬ በቤተ ክርስቲያን የምናያቸው ብዙ ዲያቆናት፣ ቀሳውስትና መምህራን የኔታ የድካም ውጤቶች ናቸው። ለሰንበት ትምህርት ቤት ወጣቶችም የቅዳሴ መምህር በመሆን የታነጸ ትውልድን አፍርተዋል። የኔታ በትምህርታቸው ትጉህ እንደነበሩ ሁሉ በቤተሰብ ሕይወታቸውም ምሳሌ ነበሩ። ከባለቤታቸው ከወይዘሮ ቀለም ጋር 4 ሴት ልጆች። ትህትናቸው፣ ትጋታቸውና ሌሎችን የማበረታታት ልዩ ስጦታቸው በሁሉም ዘንድ ተወዳጅ እንዲሆኑ አድርጓቸዋል። ታላቁ መምህር የኔታ ገብረ እግዚአብሔር ለጥቂት ቀናት ታመው በጥሩነሽ ቤጂንግ ሆስፒታል በሕክምና ሲረዱ ቆይተው በ84 ዓመታቸው ጥር 29 ቀን 2018 ዓ.ም ወደ ማረፊያቸው ተሻገሩ። ጥር 30 ቀን ቤተሰቦቻቸው፣ ደቀ መዛሙርቶቻቸው እና ወዳጆቻቸው በተገኙበት በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን የቀብር ስነ ስርዓታቸው ተፈጸመ። የኔታ አካላቸው ቢለየንም ያስተማሩት ቃልና ያፈሯቸው ደቀ መዛሙርት ለዘላለም ሕያው ምስክሮቻቸው ናቸው። ለቤተ ክርስቲያን የሰጡት ብርሃን አይጠፋም። ለታላቁ መምህር ገብረ እግዚአብሔር መንግስተ ሰማያትን ይወርስ። እዝራኒ ተናገራ